ማን ነው ቆሻሻ? ምን ትሰራለህ እዚህ? አንተ ልጠይቅህ እንጂ ሰላም ክፍል ምን ትሰራለህ? ምንድን ነው አንተ ልጅ? ከቅድም ጀምሮ አልጣምከኝ። ምን አይነት ጋጥ ወጥ ባህሪ ነው የምታሳየው? ማን ነው ጋጥ ወጥ? እባክህ ትሰማለህ? ቢገባ እኮ አባቴ አይደለም። ምን አልክ አንተ? አዎና አባቴማ ብትሆን እኮ እንደ ሰው ታከብረኝ ነበር። አንተ ግን አንድ ነገር ስትናገር ታንቆሽኛለህ። አታከብረኝም። እንደ ልጅ አታየኝም። እንደ ልጅ እኮ ስለማይ መሰለኝ እንደዚህ አንቀባሬ መኖር በገንዘብ ልክ ብቻ የሚለካ መሰለህ እንዴ? አንተ ልጅ ዛሬ አጉል ፍልስፍና ውስጥ ገብተህ ከኔ ጋር ወደማይሆን ግጭት ውስጥ እየገባህ ነው። አርፈህ ብትቀመጥ ይሻላል። ይሄ ለሰራተኛ ደርሶ ጠበቃ ሆናለሁ ብለህ የማይሆን ችግር ውስጥ ነው የምትገባው። እኔ ይሄንን ማመን አልችልም። አንተ ያማሃል እንዴ? እና ምን ላድርግ? ሲጮህብኝ ስሰማ እንደብድ አደረገኝ። የሰራውን ግፍ ባሰብኩ ቁጥር ያንገበግብኛል። እናማ ስሜቴ ራሴን መቆጣጠር አቃተኝ። እና በአንተ ስሜታዊነት የተነሳ ያቺ አልጋ ላይ የምትማቀቀው እናቴ ዳግም ልትገላት ነው? ስማ ግርማ፣ አንተ እንደምታስበው አይደለም። በጣም ሲበዛ አውሬ የሆነ ሰው ነው። አፍንጫ የድመት ነው። ጥቂት ከተጠራጠረ 10 እርምጃ ፈጥኖ ነው የሚደርሰው። እና ምን አድርግ ነው የምትይ? ስሜትህን መከተል አቁምና አይምሮውን ብቻ ተከተል። ግርማን ማስቆም የምትችለው በዛ ብቻ ነው። እሺ፣ ቀጣይ እርምጃሽ ምንድን ነው? ትሰማኛለህ? ቤት ውስጥ እየተርመሰመሰች ሰላም የነሳችን አይጥ ለመያዝ ከፈለግ 2 ነገሮችን ማድረግ አለብህ። አንደኛው ወጥመድ ላይ የምታስቀምጠውን ነገር ማወቅ አለብህ። ሁለተኛው ነገር ደግሞ ወጥመዱን የት ቦታ እንደምታስቀምጠው ጠንቅቀህ መረዳት አለብህ። አለበለዚያ ግን ሁሌም ያቺ አይጥ ሰላም እየነሳች ትኖራለች። ስለዚህ ግርማን በምን መንገድ ነው እጃችንን የምናስገባው? የመጀመሪያው ነገር አንተ አጠራጣሪ ነገሮችን ከማድረግ ራስን ቆጠብ። ሁለተኛው ደግሞ ከግርማ መውሰድ ያለብን ወሳኝ ፋይል አለ። እሱን ያገኘነው ዕለት ግርማ በእጃችን ላይ ይወድቃል። ፋይሉ ምንድን ነው? እናቴን ነፃ የሚያደርጋት፣ እሱም ደግሞ ወደ ዘብጥያ የሚወረውረው ፋይል ነው። ምን አይነት ፋይል ነው? ማለት እሱን ተጠያቂ የሚያደርገው በምን መንገድ? ይኸውልህ ግርማ እኔና እናቴ ላይ ያንን በደል ከፈጸመ በኋላ በተደጋጋሚ በእናቴ ስም በተመሳሳይ ፊርማ እነዚህ ለብዙዎች አደጋ የሚፈጥሩ እቃዎች እንዲገቡ ሲያደርግ ነበር። እና ያ ማለት ደግሞ ግርማ እናቴ ፓራላይዝ ከሆነች በኋላ እቃዎች እንዲገቡ አድርጓል። ስለዚህ እሷ ከታመመች በኋላ በእሷ ፊርማ እንዲገቡ ያደረገባቸውን ፋይሎች አገኘ ነው ማለት እሱን በቀጥታ ተጠያቂ ማድረግ እንችላለን ማለት ነው። የሚደንቅ ነው። ፋይሉ እጃችን ሲገባ ይሄን ባለጌ በህግ መጠየቅ እንችላለን ማለት ነው። በትክክል። ሌላው ደግሞ ሐዋሳ ያለውን የእናቴን ቤት የእሱ ዘመዶች ናቸው የሚኖሩበት። እናም በህግ መልሰን እንቀበለዋለን ማለት ነው። ማለት የእናትሽንን ቤት ወስዶታል ማለት ነው? አዎ፣ የዚህ ሰው በደሉ በጣም ብዙ ነው። እጅግ ጠላሁት። አሁን እንዳልኩ ነገሮችን በጥንቃቄ ለማድረግ ተዘጋጅ። በነገራችን ላይ እኔ ከማውቃት ሰላም ፍጹም የተለየሽና አዲስ የሚሆንሽ። ምን የተለየ ነገር አየብኝ ሳሚ? እጅግ በሳልና አስተዋይ ሴት ነሽ። ነገሮችን የምትረጅበት መንገድ እጅግ የሚያስደንቅ ነው። ያን ያክል እንኳን ብዙ አታከብደው ሳሚ። ባይሆን አሁን ብትሄድ ይሻላል። እዚህ ብዙ መቆየት መልካም አይደለም። እሺ ሰላም፣